ቢስሚላህ አልሐምዱሊላህ አሰላቱ ወሰላም አላ ረሱሊላህ ወአላ አሊሂ ወሳህቢሂ ወመዋላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንኳን ወደ ውቡ የረመዳን ወር በሰላም አደረሳችሁ እና ወደዚህ አዲስ ተከታታይ ድራማ እንኳን ደህና መጣችሁ። ከችግር ጋር ተያይዘውታል። ይህንን የመረጥኩበት ምክንያት ብዙ ሰዎች በእነዚህ ጊዜያት ብዙ ችግር ውስጥ እየገቡ ነው። ፈታኝ ሰዎች ስራ የላቸውም። ሰዎች በትዳር ውስጥ ችግር ውስጥ ናቸው። ሰዎች ለማግባት አስቸጋሪ እየሆነባቸው ነው። ሰዎች የጤና ችግሮች እያጋጠማቸው ነው። ኮሮና ቫይረስ ዓለምን ያስፈራው እኛ ህይወታቸውን ያጡ ሰዎች ነበሩ። ሰዎች በኪሳራ ላይ ናቸው። ሀብታቸውን እና ሌሎችም እነዚህን ሁሉ ችግሮች እንዴት እንደምናስተናግደው አላህ ጀነ ጀላሉ ይርዳን። በትዕግስት እና በጸሎት እርዳታ ፈልጉ ይሉናል። ለሌላ ሰው በአላህ መረዳዳት ከፈለግ በትዕግስት እና በሶላት እርዳታ መጠየቅ አለብህ። እናም መታገስ ቀላል አይደለም። ስለ የተለያዩ የትዕግስት አይነቶች ማውራት እንፈልጋለን። ነገር ግን ሶላትን መስገድም እንዲሁ አይደለም ቀላል። ስለዚህ አላህ ጀለ ጀላሉ በጣም ከባድ ነው ይላል። ከሚታወቁት በስተቀር አላህ ትዕግስትን መቻል ከባድ ነው ይላል። አዘውትረ መስገድ እና ሰላትህን መስገድም ከባድ ነው። እነዚያ ግን እነሱ ከባድ ናቸው ለአላህ ሁሉ ቻይ የሆኑ እና ከአላህ ጋር ያላቸውን ግንኙነት ከልብ የሚጠነቀቁ በስተቀር እነርሱ ግን የእንግሊዝኛ ቋንቋ ሊገለጽ ከሚችለው በላይ አላህ በሚያምር መልኩ ገልጿቸዋል። እነርሱ ጌታቸውን እንደሚገናኙ ያመኑት እና ወደ እርሱ የሚመለሱ መሆኑን አላህ ተናግረዋል። ስለዚህ በእናንተ ውስጥ እነዚህ ሁለት እምነቶች ካላችሁ ከመካከላችሁ ትሆናላችሁ። ከመካከላችሁም ከሆናችሁ መስገድ ትችላላችሁ። በትዕግስት እርዳታን ፈልጉ እና በጸሎት እና በትዕግስት እርዳታን መጠየቅ ከቻላችሁ ችግሮቹ ይቋረጣሉ። ስለዚህ እኛ ከችግር ጋር ተያይዘናል። ወደዚች አንቀጽ እንመለስ። አላህ እነዚያ ያመኑት ከነሱ ጋር እንደሚገናኙ ተናግሯል። ሰሪ እና ወደ ፈጣሪያቸው ተመለሱ። እኔ ወደ አላህ እመለሳለሁ፣ ሁልጊዜ እመለከታለሁ በመጨረሻይቱ ዓለም የሚያምኑትን ነው። እናም እኔ በራሴ አስባለሁ። እነዚህን የሚገምቷቸው ወይም የሚያስቡትን ወይም ያ ነው ብለን እናምናለን ብለው ያምናሉ። በእነዚህ ህይወት ይኑሩ እና የሚሰቃዩትን ሁሉ ያድርጉ እና የሚታገሉትን ያድርጉ እና ለእነሱ ችግርን መቋቋም ቀላል አይደለም። እርግጠኛ ከሆኑ ችግሩን በተሻለ መንገድ ይቋቋማሉ። ወንድሞቻችን እና እህቶቻችን በጋዛ ውስጥ በፌስታል ውስጥ ስንናገር እየታገሉ ያሉትን ይመልከቱ። ሌሎች ቦታዎች ከአላህ ጋር እንደሚገናኙ እና ወደ አላህ እንደሚመለሱ ያላቸው እምነት እስከ መጨረሻው ጊዜ ድረስ ደስተኛ እንዲሆኑ ያደርጋቸዋል። ይህም ወደ አንድ እንደሚሄዱ እርግጠኞች እንዲሆኑ ከፈጣሪያቸው ጋር ባለው ግንኙነት ደረጃ ላይ እንዲቆዩ ያደርጋቸዋል። የተሻለ ቦታ እና ይሆናሉ። ኢንሻአላህ አላህ መልካም ነገር ይስጣቸው። ስለዚህ እኔ በህይወቴ ያለብኝን ችግር ብታይ ወይም በህይወት ውስጥ ያለህ ችግር ከእነዚያ ሰዎች በጋዛ እና በፌስታል እና በሌሎች ሀገራት ካሉት ችግር ጋር ሲወዳደር ምንም የለም። ሰው ሰራሽ ችግሮች ወይም አደጋዎች የምንላቸው የተፈጥሮ አደጋዎች እንደ ጎርፍ ወይም የመሬት መንቀጥቀጥ ወይም የዚያ የተፈጥሮ ነገር ነው። ስለዚህ የዚህ አይነት ችግር ከሰው ወደ ሰው ይለያያሉ። ማወቅ ያለብዎት አላህ በምንም ነገር አይፈትናችሁም። ከአቅምህ በላይ አላህ ነፍስን እንደ አቅሟ ካልሆነ በፍጹም አይጭንበትም። ስለዚህ ለዚህ ነው አንድ ሰው ጥፋት ሲሰራ አላህ ከሚገባው በላይ አይቀጣውም እና ሰው መልካም ስራ ሲሰራ አላህ ያንን ሰው በሚያስደንቅ ውብ መንገድ ምንዳው ሁል ጊዜ ይበዛል። ነገር ግን ወደ ኃጢአት ሲመጣ አላህ አንድም ነገር ይቅር ሊለው ከፈለገ አያበዛውም። በዚህ የረመዳን ወር አለህ። ይህ የምህረት ወር በመባልም ይታወቃል። አላህ ማለት ነው ላንተ ሊያደርግልህ ከጠየቀው የበለጠ ይሰጣል። እሱ ይቅር ይልሃል እና የምህረት ወር ከሆነ ከሰራኸው ጥፋት ምህረትን ጠይቅ። ነገር ግን አላህ ምንዳ እንደማይከፍል አይናገርም። ላደረጋችሁት በጎ ነገር እሱ ብቻውን ይከፍላችኋል። አዎ አንዳንዶቻችሁን ልታጡ ትችላላችሁ። ሌሎችን ለመጉዳት ከተሰማራችሁ እና በመጨቆን ወይም በመስራት ላይ ከሆናችሁ ከሽልማቱ የተወሰነውን ታጣላችሁ።
በሌላ ሰው ላይ ስህተት ከሆነ አንዳንድ መልካም ስራዎችህ ወደዚያ ሰው ይቅርታ ካላደረጉ እና አሁን በፍርዱ ቀን ደርሰሃል። ስለዚህ ችግርን ማስተናገድ ከአላህ ጋር ከተገናኘህ ቀላል ይሆናል። ከአላህ ጋር መገናኘት ቀላል የሚሆነው ወደ እርሱ እንደምትመለስና ወደ እርሱም እንደምትመለስ እርግጠኛ ስትሆን ከአላህም ጋር ከተገናኘህ ቀላል በሆነው በመጨረሻይቱ ዓለም ማመን ነው። አንተ በእውነት አንተ ከመጣህበት ቦታ ስለ ማንነትህ አስብ። እኛ እንደ ሰው ውስብስብ ነን። እኔ ራሴን እያየሁ አስተዋይ ሰው ነኝ፣ አእምሮ አለኝ። ሁላችንም ጎበዝ ነን። የዛሬ ሰዎች ብዙ እውቀት አለን። እኛ በጣም ነን። ውስብስብ ስሜት አለን፣ አይን አለን። እነዚህን ሁሉ እናያለን። የአላህ ስጦታዎች አይደሉም ወይ? አንተ ሰው በጣም ውስብስብ ስለሆንክ ወደ ፍጻሜው መምጣት አትችልም ማለት አይቻልም። ወደ መጨረሻው መምጣት እና የሁሉም ነገር መጨረሻ እንደሆነ በማሰብ በእውነቱ ፈጣሪያችሁ በአላህ ማመን ነው። ምን ያህል ውስብስብ እንደሆንክ ታውቃለህ? ሰው ባደረገው መንገድ የሚሰራ ኩላሊት አለህ፣ ሽንብራ አለብህ፣ ቆሽት አለብህ፣ የኢሶፋገስ አለብህ፣ ምላስህን ምራቅ፣ ጥርስህን እና ሁኔታውን እንይ። ጣቶቹ፣ ጥፍሩ፣ አውራ ጣቱ የእጁ ቅርጽ በተሰራበት መንገድ የጣት አሻሮውን ያትማል እና እግሮቹ አጥንት የሆኑትን ጡንቻዎች እያደረጉ ሲሆን የደም ስር ደም፣ የልብ ደም ወሳጅ ቧንቧዎች እንቅስቃሴን ያከናውናሉ እና እንዲሁም ወደ ውስጥ የሚገቡ እና የሚሽከረከሩ በሽታ አለቦት። አላህ ለሁላችን ይድናል። እነዚህን ሁሉ ማንነትን ታውቃለህ። የፊትህን ገጽታ፣ ይህን ሁሉ ጸጉርህ የሚያድግበትን መንገድ ታውቀዋለህ እና አሁን እንደመጣ ልትነግረኝ ትፈልጋለህ። በጣም ውስብስብ እና ለዚህ በጣም ውስብስብ ነው። በቃ መጣሁ። ትዝ ይለኛል አንድ የሕክምና ዶክተር የነገረኝ እና ሐኪም ነበር አለ። ብዙ ባጠናህ ቁጥር ይህንን የሰራ ሰሪ እንዳለ ትገነዘባለህ። እንዲህ ያለ የተራቀቀ ዲኤንኤ መኖሩ በአጋጣሚ ሊሆን አይችልም። እንደዚህ አይነት የተራቀቀ የዘነበል ቤካፕ ይህን ሁሉ አላህ መኖሩን የሚያረጋግጡ ማስረጃዎች ናቸው። ምክንያቱም ይህን የምልበት ምክንያት ከችግር ጋር ተያይዘን የምንናገር ከሆነ ችግርን በአግባቡና በትክክል መቋቋም አይችሉም። ከግንኙነት የተቋረጠ ሰው ለመሆን ከፈለግ አንተን የፈጠረ እና ብታምኚ ማንም አላደረክም። እንደ አለመታደል ሆኖ አሁን ያደረኩትን ነገር ለመጠቀም ከመሞከር ውጪ ልንረዳህ አንችልም። አሁን የተራቀቀ መሆናችንን እያወቅ በምድር ላይ ብዙ ነገር እንዳለን እያወቅህ የምትሄድ ይመስልሃል? ይህንን ከ100 ዓመት በኋላ ትተን የሰው ልጅ አማካኝ እድሜ 100 ዓመት የትም አይደርስም። 100 የሚደርሱ ሰዎች ቁጥር የትም አያጠጋም እና ከዛም በላይ በጣም ትንሽ ነው። ስለዚህ አላህን ከቸርነቱ እንዲሰጠን እንጠይቃለን። ይህ ህይወት በጣም አጭር እንደሆነች እንገነዘባለን። በችግር ጊዜ ከአላህ ጋር በመገናኘት እና ስንጸልይ እና በትዕግስት በመታገስ አላህ ጀለ ጀላሉ ነገሩን ቀላል ያደርግልናል። ስለዚህም መጨረስ እፈልጋለሁ። ካልጸለይክና ካልታገስክ በእውነት ችግር የለብህም እና አያስቸግርህም። ምክንያቱም ችግር ካጋጠመህ እና ችግሩን ለመፍታት ከልብ የምትፈልግ ከሆነ ትጸልይ ነበር እና በትዕግስት ትታገሳለህ። አላህ ለሁላችንም ያቃልልን። አላህ ይርዳን። ሌላ 29 ተከታታይ ድራማ በውጉት እጠብቃለሁ። ዛሬ የዚህ አስደናቂ ተከታታይ መግቢያ ብቻ ነው። አላህ ቻይነቱን ይስጠን። በህይወቱ በሚነኩ ጉዳዮች ላይ ተወያዩ እና ኢንሻአላህ እነዚህን ችግሮች አላህን በሚያስደስት እና ትግላችንን በሚያቃልል መንገድ ለመረዳዳት ተስፋ እናደርጋለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።